የፈለጋችሁትን ሀገር የገንዘብ ምንዛሬ ወይንም ደግሞ ሐዋላ ስንት እንደሆነ በቀላሉ በስልካችሁ ላይቭ አሁን ላይ ያለበትን ዋጋ እንዴት ማወቅ እንደምትችሉ ላሳያችሁ። ከዛ በፊት ይህ ቪዲዮ ስለሚጠቅማችሁ ሴቭ አድርጉት። አፑን ስትከፍቱት በዚህ መልኩ ይመጣላችኋል። እዚህ ጋር መመንዘር የፈለጋችሁትን ትመርጣላችሁ። ለምሳሌ የሳውዲ ሪያል ከሆነ ይህንን አንድ ጊዜ ከነካችሁት በኋላ ወደ ታች ዝቅ በማድረግ ሳውዲ ሪያል የሚለውን ትመርጣላችሁ። በመቀጠልም ከታች በኩል ደግሞ ወዴት ሲመነዘር ወደ ኢትዮጵያ ከሆነ ኢትዮጵያ የሚለውን ትመርጣላችሁ። በመቀጠልም መመንዘር የፈለጋችሁትን አማውንት ወይም ደግሞ መጠን እዚህ ጋር ታስገባላችሁ ማለት ነው። ከታች በኩል ሲመነዘር ዋጋው ስንት እንደሆነ በቀላሉ ላይቭ ላይ አሁን ያለበትን ዋጋ ያሳያችኋል ማለት ነው። ይህንን የሚገርም አፕሊኬሽን ለማግኘት ደግሞ መጀመሪያ ወደ ፕሌይ ስቶር ላይ ትሄዳላችሁ። በመቀጠልም ፋና አፕ ብላችሁ በዚህ መልኩ ሰርች አድርጉ። ከዛም እዚህ ጋር የመጣላችሁን ፋና ኤችዲ የሚለውን ይህንን አፕሊኬሽን ኢንስቶል አድርጋችሁ አውርዱት። ካወረዳችሁት በኋላ ኦፕን ብላችሁ ትከፍቱታላችሁ። በመቀጠልም እዚህ ጋር ሰርች ባር አለው። ሰርች ባሩን አንድ ጊዜ ከነካችሁት በኋላ C55 ብላችሁ በዚህ መልኩ ሰርች አድርጉ። በመቀጠልም እዚህ ጋር ይሄ ፎቶ ወይም ደግሞ ባነር ይመጣላችኋል። አንድ ጊዜ ከነካችሁት በኋላ ትንሽ ወደታች ዝቅ ስትሉ ጌት ኢት ነው የሚል አማራጭ ታገኛላችሁ። ከዚህ ላይ ወርዳችሁ በቀላሉ መጠቀም ትችላላችሁ። ያስቸገራችሁ ነገር ካለ ወይንም ደግሞ ሌላ ጥያቄ ካላችሁ ከታች ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቻው